ሰበር መረጃ ዛሬ ማክሰኞ ከሌሊቱ 6 ሰዓት ሲል የድሬዳዋ ዩኒቨርሲቲ በእሳት ወደመ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስቆያችሁ ሁልጊዜም ቢሆን እንደምንለው እውነታን ከሚክሎን ሚዲያ ይህንን የሚክሎን ሚዲያ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑ ልብ እናመሰግናለን። ወደ መረጃችን ስናልፍ አዲስ የተሰራው ህንጻ 1 ዓመት ባልሞላ ጊዜ ውስጥ ነዷል። ምክንያቱ በግልጽ ባይታወቅም አንዳንድ ተማሪዎች እንደሚሉት የወንዶች ህንጻ ዶርም ላይ በተከሰተ የምግብ መሳሪያ ስቶቭ አማካኝነት ነው ይላሉ። ከአንድ ዶርም የተነሳው የእሳት አደጋው ወደ ሁለተኛ ዶርም ሄዶ በመቀጠል ሙሉን ህንጻ አውድሞታል። አጋጣሚ ከህንጻው አጠገብ ዛፍ ስለነበረ እሳቱን የባሰ አውድሞታል፣ አቀጣጥሎታል። ሁሌም ቅሬታ የሚነሳባቸው እሳት አደጋዎች ሁሌም እንደሚያደርጉት ህንጻው ነዶ ካለቀ በኋላ በመድረስ ውሃ አርከፍክፎ ሄዶ ብንል ይቀላል። ተማሪዎቹ ሙሉ ንብረታቸውን ያጡ ሲሆን ከምን በላይ የተማሩበት ፋይል መውደሙ በጣም ያሳዝናል። ከዚህ በፊት በተለያዩ ዩኒቨርሲቲዎች ይህ ነገር እንደተፈጠረ የሚዘነጋ ጉዳይ አይደለም። ለአብነት ያክል በጎንደር ዩኒቨርሲቲ የደረሰው አደጋ አስከፊና ለአብዛኞቹ ዩኒቨርሲቲዎች አስተምሮ ያለፈ ዩኒቨርሲቲ ነው። ከዚህ በፊት ዩኒቨርሲቲ የተፈጠረውን ነገር እስኪ እናስመልክታችሁ። በ2001 ዓ.ም ጊዜው የተማሪዎች የምርቃት ቀን ነበር። ውሃ ማሞቂያ ሰክታ መብራት ይጠፋል። ልጅቷም ማጥፋቷን ረስታ መጣች። አጋጣሚ መብራት ይመጣል። የተከሰተው ነገር በመንደድ እሳት አደጋ ተፈጥሮ ሙሉ ህንጻው መውደሙን የምናስታውሰው፣ እንዲሁም ልጅቷ ምንም ከዩኒቨርሲቲ እንደተመረቀች የሚያመለክት ነገር ሳይሰጣት በዛው እንደተባረረች እናስታውሳለን። ከዛ ጊዜ ወዲህ እንደ አዋጅ ወጥቶ በየትኛውም ዩኒቨርሲቲ ምንም አይነት የምግብ መሳሪያ ሆነ የውሃ ማሞቂያ እንደተከለከለ የምናስታውሰው ጉዳይ ነው። ይሁን እንጂ በዩኒቨርሲቲ ፕሮክተር ቁጥጥር ማነስ ምክንያት አሁንም ቢሆን በሐዋሳ በአዲስ አበባ ዩኒቨርሲቲ እና በተለያዩ ዩኒቨርሲቲዎች በቲክቶክ ገጽ ምግብ ሲያበስሉ ስንመለከት ቤት እንጂ ዶርም ያሉ አይመስሉም። ይህ ነገር ነግበኔን የረሳ ሆኖ ተስተውሏል። ምንም ተቀባይነት የሌለውና አግባብ ድርጊት አይደለም። አብዛኛው ፕሮክተር ወይም ደግሞ የህንጻው ተቆጣጣሪ ለፊርማ የሚመጣ ይመስላል። ተማሪዎቹን ምንም ሳይቆጣጠር ውሎ አውርቶ የሚሄዱ ብቻ ናቸው። የዩኒቨርሲቲ ፕሬዝዳንቶች እርምጃ ሊወስዱ ይገባል ስንል እናሳስባለን። ወደ ጉዳያችን ስንመለስ የድሬዳዋ ዩኒቨርሲቲ አንዱ ችግር ተቀረፈ ስንል ሌላ የሚከሰትበት ግቢ ሆኗል። እንደምናስታውሰው በተማሪዎች መካከል በጣም ግጭት፣ በዘር መከፋፈል አጀንዳዎች ነበሩ። በሆነ ወቅት አንዱን ተማሪ ከፎቅ ወርውረውት በጣም መነጋገሪያ ሆኖ ነበር። ይሄ ችግር አለፈ ሲባል ደግሞ የእሳት አደጋ መጨመር ተማሪዎቹ ላይ ሆነ አምኖ የሚሉ ወላጆች ላይ ጥያቄ የሚያስነሳ ጉዳይ ነው። በዚህ ጊዜ አብዛኛው የኢትዮጵያ ወላጆች ልጆቻቸውን ወደ ዩኒቨርሲቲ መላክ አቁመዋል። የመንገድ ጸጥታ፣ የዩኒቨርሲቲ ውከት፣ በዘር መከፋፈል በብዙ ችግሮች መላክን ትተዋል። በድሬዳዋ ዩኒቨርሲቲ በድሮ ጊዜ ተማሪ የትም ቢደርሰው በደስታ የሚልከው ወላጅ ከላይ በጠቀስናቸው ችግሮች እና በተለያዩ ጉዳዮች ምክንያት መላክን ትቷል። ድሬዳዋ ላይ ይህ እሳት አደጋ በዚህ ዓመት ለሁለተኛ ጊዜ ተከስቷል። አሸዋ ተብሎ በሚጠራው የንግድ ስፍራ ላይ እሳት አደጋ ተከስቶ እንደነበር የሚዘነጋ አይደለም። በዚህ እሳት በጣም ብዙ ንብረቶች፣ ብዙ ገንዘቦች እንደወደሙ የሚረሳ አይደለም። አሁን ድሬዳዋ ብቻ ሳይሆን በመላው ኢትዮጵያ እሳት አደጋ ማንም ሰው ቢሰማ የሚደነግጥበት ጉዳይ አይደለም። በተለይ በመዲናችን አዲስ አበባ ቀጣይ ደግሞ የትኛዋ ሰፈር ናት ተረኛ እንጂ በምን ምክንያት ተነሳ አይደለም የሚባለው። እኛም በስተመጨረሻ ሀገራችንን ሰላም እንዲሁም ከክፉ ነገር ይጠብቅልን ስንል በሚክሎን ሚዲያ እናሳስባለን። ወደ ሁለተኛ መረጃችን ከማለፋችን በፊት ሁልጊዜም እንደምንለው እውነታን ከሚክሎን ሚዲያ ይህንን የሚክሎን ሚዲያ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ስለሆኑን ከልብ እናመሰግናለን። ወደ ሁለተኛ መረጃችን ስናልፍ እሁድ እንደዘገብንላችሁ መረጃ መሰረት በመንግስትና በወላይታ ዲቻ ደጋፊዎች መካከል ጸብ ተፈጥሮ እንደነበር የምናስታውሰው ነገር ነው። የወላይታ ዲቻ ደጋፊዎች የፋኖን ስም ሲጠሩ በተለያዩ መዲናዎች ላይ የተስተዋለ ነገር ነው። ከምን ደረሱ የሚለውን ነገር እናስመልክታችሁ እስኪ። በአዲስ አበባ ስቴዲየም በሲዳማ እግር ኳስ ክለብና በወላይታ ዲቻ የእግር ኳስ ክለቦች መካከል የዋንጫ ጨዋታ እንደነበራቸው የሚታወስ ጉዳይ ነበር። ደጋፊዎች ቡድናቸውን ለመደገፍ ወደ ስታዲየም በጧቱ ነበር የመጡት።
አገዛዙ ከፍተኛ ቁጥር ያለው የፌዴራል ፖሊስና መደበኛ ፖሊስ አሰማርቶ ደጋፊዎችን ለመበተን አስለቃሽ ጭስና ጥይት እንደተጠቀመ አይተናል። ደጋፊዎችን ወደ ደጋፊዎቹም ወደ ፖሊሶቹ በመጠጋት ፖሊሶች ላይ ጥቃት አደረሱ። ፖሊሶችም ያለ ርህራሄ ደጋፊዎችን መግደል ሲጀምሩ ደጋፊዎቹም ፖሊሶችን መግደል ጀመሩ ይላሉ ምንጮች። በዚህም 10 ደጋፊዎች ሲሞቱ 6 የፌዴራል ፖሊስና መደበኛ ፖሊሶች ተገድለዋል። ቁስለኞቹም ዘውዲቱ ሆስፒታል ሲታከሙ ነበር። ማታ ላይ በአዲስ አበባ የደቡብ ተወላጆች ሲታፈሱም ነበር ተብሏል። የኢትዮጵያ እግር ኳስ ክለቦች አዲስ አበባ ውስጥ እንዳይካሄድ ከከለከለ ሰንበትበት ብሏል። ምክንያቱ ደግሞ ፍርሃት ነው። ይገለብጡኛል ከሚል ስጋት ውድድሩ ሲካሄድ የከረመውም በክልሎች እንደነበር የሚታወስ ነገር ነው። ሌላኛው ጉዳይ ዛሬያችን ደግሞ የመጨረሻ ጉዳያችን የከተማውም ሆነ የገጠር ኮሪደር ልማት የአኗኗር ዘይቤ የቀየረ ነው ሲሉ ዶክተር አብይ አህመድ መናገራቸው ነው። አብይ አህመድ ዛሬ ከአዲስ አበባ ከንቲባ አዳነች አቤቤ ጋር በመሆን እየሰሩ ያሉትን ብልጭልጭ ፕሮጀክት ጉብኝት አድርገዋል። ጎሮ መስመር ሲሆን የህፃናት መጫወቻ መናፈሻዎች፣ ፋውንቴኖችን ጉብኝት አድርገናል ብለዋል። ይህ አይነቱ ፕሮጀክት በከተማም ሆነ በገጠር ተጠናክሮ ይቀጥላል ብለዋል። የአኗኗር ዘይቤን የቀየረ የምናብ ውቅር ነው ሲሉ ገልጸውታል። በገጠርም ዘልቀን የአርሶ አደሩን ቤት እንዲቀየር እናደርጋለን ብለዋል። አሁን ላይ የአርሶ አደሮች ቀዬ ጉዳይ ድሮን የሚያንዣብብበት፣ ታንክ የሚንቆራጠጥበት ሆኗል። ይህ የኮሪደር ልማት ዓለም አቀፍ ተቋማት እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተቋማት ዜጎችን መኖሪያ ቤት ያሳጣ፣ በንግድ የሚተዳደሩ ዜጎች ባዶ ቤት የቀሩበት ነው ሲል ገልጾት ነበር። በአዲስ አበባ ሆነ በክልል ከተሞች ህንፃዎች ላይ ዲም ላይት እንዲገጣጠሙ ተደርጎ እየተብለጨለጨ ይገኛል። የዚያንም መብራት የሚከፍሉት ዜጎች ሆነዋል። በአስፋልት ዳር ላይ የተተከሉትን ዛፎች እና ሳር የሚያጠጣው በውሃ ነውና ዜጎች መክፈል አለባቸው ብሎ ብልጽግና እያስከፈለ ይገኛል። በዚህም ዜጎች መማረራቸውን በእጅጉ ገልጸዋል። ለዛሬ የነበረን ጉዳይ ይህንን ይመስል ነበር። ለማስታወስ ያክል የድሬዳዋ ዩኒቨርሲቲ በእሳት መንደዱና እሳት አደጋ ቶሎ ብሎ አለመድረሳቸው፣ ሌላኛው ጉዳይ ደግሞ የወላይታ ዲቻ ደጋፊዎች የፋኖን ስም ሲጠሩ በእስራት መቆየታቸውና ከምን መድረሳቸው ነው። ዶክተር አብይ አህመድ የከተማም ሆነ የገጠር ኮሪደር ልማት የአኗኗር ዘይቤ የቀየረ ነው ሲሉ መናገራቸውን የዛሬ ጉዳያችን መረጃዎች ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ሁልጊዜም እንደምንለው እውነታን ከሚክሎን ሚዲያ። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር ስላደረጉን ከልብ እናመሰግናለን። አሁንም ቢሆን ያላደረጋችሁ በማድረግ ቤተሰብነታችሁን አሳዩን። ቤተሰብ ስለምትሆኑን ከልብ እናመሰግናለን። ስለምታበረታቱንም በድጋሚ ከልብ እናመሰግናለን። ስለነበረን ቆይታ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ በቃ ድሬዳዋ ዩኒቨርሲቲ ላይ ዛሬ ማክሰኞ ዕለት ከሌሊቱ 6 ሰዓት ከ10 ሲል የተከሰተው የእሳት አደጋ እንግዲህ ቲዩሲ እንደዚህ የተቃጠለ ነው። ድሬዳዋ ላይ እንደዚህ የተቃጠለ ነው። ሙሉ ብሎኩ ማለት ይቻላል። መጀመሪያ 2 ኦር 3 ዶርሞች ነበር። ያው ሙሉ በቃ ተቃጥሏል። ያው ምን ሊሆን የሚችል ነገር የለም። ያው ሙሉ ዶርሙ የተቀጣጠለ ነው። አሁን እንደሚታየው እሳት አደጋ ቢደወልም እስካሁን ድረስ አልመጡም። መቀጣጠል ከጀመረ 40-50 ደቂቃ ይሆናል። እስካሁን ድረስ አልተገኙለትም። ነው እንግዲህ ያው ገና አሁን 3ኛ ዶርም ላይ ደርሷል። ወደ 4-5ኛው ይቀጥላል። እንደዚህ የተቃጠለ ነው ድሬዳዋ ዩኒቨርሲቲ ቲዩስ አንድ አመት እንኳን ተቀምጠንበታል። ዶርም ነበረ። አዎ ዛፉም እየተያዘ ነው። በቃ አምቡላንስ እኮ ነው የመጣው። ሌላ ምን መጣ? እሳት አደጋ ነው የሚያስፈልገው እኮ እሳት አደጋ ነው የሚያስፈልገው። ሂድ በቃ አንብቡ ነገር